ሰላም እንዴት ናችሁ? ዛሬ ደግሞ ተወዳጁን የኢታሊያን ፒዛ አሰራር ነው ማሳያችሁ። ከሁለት ቀን በፊት የኢታሊያን ፒዛ ስልስ ሰርቼላችሁ ብዙዎቻችሁ ወዳችሁት ደስ የሚል ኮሜንት እየሰጣችኝ ነው፣ እያበረታታችኝ ነው። እንዲሁም በውስጥ መስመር እንደዛው እጅግ በጣም አድርጌ አመሰግናለሁ። የበለጠ እንድሰራ ስለምታደርጉኝ ስለምታበረታትኝ ክበሩልኝ። ዛሬ ደግሞ እንደሚታወቀው የኢታሊያን ፒዛ በጣም ለየት ያለ ቴስትና ተወዳጅ ነው፣ ተፈላጊ ነው። እሱን እንዴት እንደሚያዘጋጁ አሳያችኋለሁ። በቀደም ባሳያችሁ የኢታሊያን ስልስ በሱ ስልስ ነው የምንሰራው ማለት ነው ፒዛውን እና ዛሬ እንግዲህ የምንሰራው የኢታሊ ሚኒ ፒዛ ነው የሚሆነው። እንደምትወዱት እርግጠኛ ነኝ። እንደምታዩት እንደዚህ ሶፍት የሆነ በጣም ልስልስ ያለና ስትቀምሱት ደግሞ በጣም ቆንጆ ለየት ያለ ቴስት ያለው ነው። እንዲሁም የዚህን ፒዛ ስልስ ስሰራ ያላያችሁ ገብታችሁ እዩ። እንግዲህ ዛሬ በሁሉም ዘንድ ተመራጭና ተወዳጅ የሆነውን የኢታሊያን ሚኒ ፒዛ ነው ማሳያችሁ። እስከ መጨረሻ ተከታተሉ። ወደ አሰራሩ ስንሄድ ሰፋ ያለ ሳህን ካዘጋጀን በኋላ 2 ኮብ የፍርኖ ዱቄት እንጨምራለን። እንዲሁም 1 ኮብ ደግሞ የወተት ፓውደሩን ጨመርኩኝ። እዚህ ጋር ደግሞ 1 የሻይ ብርጭቆ ስኳር ጨመርኩኝና 1 ሾርባ ማንኪያ ደግሞ ካሜራ ወይም ይስት ጨምሬ ሁሉንም አንድ ላይ ቀላቅለዋለሁ። ከዛን እዚህ ጋር ደግሞ ለብ ያለ ወተት 2 ኮብ ጨምሬ ያለው እንደምታዩት። ከዛን አንድ ላይ ቀላቅለዋለሁ። እዚህ ጋር ዱቄቱ እስኪበተንልኝ ድረስ በደንብ እንደዚህ ከቀላቀልኩኝ በኋላ ለግማሽ ሰዓት ያህል ሸፍኜ ያስቀምጠዋለሁ እስኪቦካልኝ ማለት ነው። ልክ እንደዚህ ሲሆንልን ነው ዱቄቱ እንደተበተነ እርግጠኛ ስንሆን እንሸፍነውና ሙቀት ያለበት ቦታ ላይ እናስቀምጣለን። ከ30 ደቂቃ በኋላ እንደዚህ እንደምታዩት ቆንጆ ነው ቦክቶ ተዘጋጅቶልናል። አሁንም 1 ኮብ ፍርኖ ዱቄትና ግማሽ የሻይ ብርጭቆ ዘይት እንጨምራለን። ከዛን አሁንም እንደዚህ አሽተን እናቦካለን። እንደዚህ ሊጣችን ለስለስ ባለ መልኩ ነው ማብካት ያለብን። አሁንም በላስቲክ እንሸፍንና ሊጣችን እስኪቦካልን ለ30 ደቂቃ ሸፍነን እናስቀምጣለን። ሊጣችን እስኪቦካልን የፈረንጅ ቃሪያውን እናዘጋጃለን። 3ቱንም ከለር የፈረንጅ ቃሪያ ወይም አረንጓዴ፣ ቢጫ፣ ቀዩን ትንሽ ጨው ከጨመርን በኋላ ትንሽ ኦሪጋኖ ጨመርኩኝ። ለ3 ደቂቃ ያህል በዚህ መልኩ ጠብሰዋለሁ። ዘይት አትጨምሩም። ጨውና ኦሪጋኖ ብቻ ጨምራችሁ እሳት ቀንሳችሁ ለስለስ ባለ መንገድ እንደዚህ በኢንፋኖቱ ማብሰል ነው ማለት ነው። ከ3 ደቂቃ በኋላ እናወርደዋለን። ከዛን ሊጣችን እንግዲህ ከ30 ደቂቃ እንደዚህ ቆንጆ ሆኖ ቦክቶልናል እንደምታዩት። አሁን ሊጣችንን እንደዚህ እያደረግን ከውስጡ ንፋሱ እንዲወጣ እናደርጋለን። ከዛን እንዳመጣዋለን። በነገራችን ላይ ፒዛ ስትሰሩ የፈረንጅ ቃሪያውን እንደዛ ማትጠብሱ ከሆነ ጠብሳችሁት ሞክሩት። በጣም ቆንጆ ቴስት እንዲኖረው ያደርጋል። እነሱም በዚህ መንገድ ነው የሚያዘጋጁት። እንደምታዩት ሊጣችን እንደዚህ ቆንጆ ሆኖ ልስልስ ብሎ ወጥቶልናል። እንደምታዩት እንደዚህ ይለጠጣል ማለት ነው። ቆንጆ አድርጌ አሽቼ ነው ያቦካሁት። እና ደግሞ ሊጡን ስታቦኩ ሁሌም እንደምላችሁ እንደዚህ ለስለስ ይበል። ጠንከር ባለ መንገድ ሳይሆን እንደዚህ ለስለስ ብሎ ትንሽ ውሃ በዛ ብሎ ሲቦካ መጨረሻ ላይ ጥሩ ውጤት ይሰጣችኋል። ለስለስ ያለ ቆንጆ ፒዛ ሆኖ ይወጣላችኋል። እዚህ ጋር እንግዲህ መጀመሪያ ዱቄቴን ከነሰነስኩኝ በኋላ ሊጡን በዚህ መልኩ አዘጋጃለሁ። ከዛን እንደዚህ በቀላሉ ለመዳመጥ እንዲመቸኝ ወይም ደግሞ ከታች እንዳይጣበቅብኝ ከዛን እንደዚህ አድርጌ ዱቄቱን ካደረኩኝ በኋላ እንደዚህ ዳምጠዋለሁ። ከዛን እዚህ ጋር በብርጭቆ በዚህ መልኩ እንደዚህ ጫን ብለን ከዛን እናሽከረክረዋለን ብርጭቆውን። በዚህ መልኩ በቀላሉ ሊጣችንን መቆራረጥ እንችላለን ማለት ነው። ልክ እንደዚህ ካዘጋጀው በኋላ እዚህ ጋር የፒዛ መስሪያ ሳህን አለኝ፣ እሱ ላይ አስቀምጣለሁ ማለት ነው። እናንተ ሚኒ መስራት ካልፈለጋችሁ ወይም ትናንሿን ፒዛ መስራት ካልፈለጋችሁ በትልቁ ከሆነ የምትፈልጉ ትችላላችሁ፣ በትልቁ ማዘጋጀት ትችላላችሁ። በዚህ መልኩ ቆራርጠን ካዘጋጀን በኋላ ብርጭቆ ቅድም በቆረጥንበት ብርጭቆ በኋላው በኩል እንደዚህ ጫን እንላለን፣ መሀሉ ላይ ማለት ነው። እንደዚህ እንደምታዩት ትንሽ ጫን ጫን እንላለን። ከዛን መሀሉ እሳቱ ስታስገቡ መሀሉ በጣም ኮፍ እንዳይል ወይ ደግሞ እንዳያብጥ ማለት ነው። ምንድን የምታደርጉት እንደዚህ በሹኪያ እንደዚህ በጫን ጫን እያደረጋችሁ በሳ ታደርጉታላችሁ ማለት ነው። ከዛም በዚህ መልኩ እንግዲህ ካዘጋጀን በኋላ የሚያስፈልገን ሶሱ ነው። በቀደም ያዘጋጀሁትን ሶስ እሱን በዚህ መልኩ ከላይ እናደርጋለን ማለት ነው። መጀመሪያ ሶሱን ካደረግን በኋላ ከዛን የሙዘሬላ ቺስ ያስፈልገናል። ከዛን የሙዘሬላ ቺስንም እንደዚህ እንደምታዩት ሁሉንም ቦታ ዳርሰን እንደዚህ ካደረግን በኋላ አሁን የጠበስነውን የፈረንጅን ቃሪያ በዚህ መልኩ እናደርጋለን። ከዛን የሚያስፈልገን የወይራ ፍሬ ወይ ደግሞ የኦሊቭ ፍሬ ነው ማለት ነው። እሱንም እንደዚህ ካደረግን በኋላ ኦቨናችንን አብርተን 180 ዲግሪ ላይ ከላይም ከታችም እኩል ካበራን በኋላ ለ15 ደቂቃ እናስገባለን ማለት ነው። ከዛን ከ15 ደቂቃ በኋላ እንግዲህ እንደዚህ እንደምታዩት ፒዛችን ቆንጆ ሆኖ በስሎ ወጥቶልናል ማለት ነው። እንደምታዩት ሶፍት ነው፣ በጣም ልስልስ ያለ የሚያምር
ከለር ያለው ቆንጆ ፒዛ አዘጋጀ ማለት ነው። እንግዲህ ኢጣሊያን የሚያዘጋጁት ፒዛ ትክክለኛው አሰራሩ ይሄ ነው። እናንተም በቤታችሁ ሰርታችሁ ሞክሩት፣ በጣም ትወዱታላችሁ እርግጠኛ ነኝ። እንግዲህ ፒዛችን እንደምታዩት እንደዚህ ልስልስ ያለ ሶፍት የሆነ ከላይም ከታችም በቆንጆ ሁኔታ በስሎ እንደዚህ ሆኖ ወጥቶልናል። ውስጡ ደግሞ ይህን ይመስላል። እንደምታዩት በጣም ነው ውስጡ የሚያምረው፣ ቆንጆ ነው በስሎልናል ማለት ነው። እንግዲህ የኢጣሊያን ፒዛ በሁሉም ዘንድ ተወዳጅና ተመራጭ የሚያደርገው የሚያዘጋጁበት ሚስጥራቸው ይህን ይመስላል ማለት ነው። ፒዛውንም ሲያዘጋጁ ስልሱን የሚያዘጋጁት በዚህ መንገድ ነውና እናንተም በቤታችሁ ውስጥ አዘጋጁ። እንዲሁም ደግሞ እንደተለመደው አስተያየታችሁን በኮሜንት ሴክሽን ላይ ጻፉልኝ እላለሁ። እስከ መጨረሻው ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።